ስሜ ያው እንዳየው መንግስት ይባላል ማራለው ነው እንጂ ባላገባለው አላሰብኩም ነበር ግን ያው ቤተሰብ ማለት ነው ላንቺ ክራይ ላንቺ መማሪያ ላንቺ ደብተር ላንቺ እስክሪብቶ እንግዲህ ደብረ ታቦርና ጋሳይ ስታጅ በቃ ስንት ገቢ ነው የምትይና አንዘልቅሽም በቃ ባላግቢ አለ እናት አባቴ ያልወጣም ብዬ በቃ ተደርኩ እንደዛሬው ግን ትምርት እንደው እንዲ አውቄና ወደዚህ ተስፋ ፕሮጀክት ገብቼ ቢሆን እንደማንም ብዬ ችግሬን ፈትቼ መማር ነበርብኝ እንጂ አላገባም ነበር እንዴት አደራችሁ ሰላም ናችሁ ደህና ናችሁ ያው እንግዲህ በዛሬው ዕለት የምንማማረው ትምህርት ማለት ነው የመግባባት ክህሎት ይሆናል ክፍል 1 የመግባባት ክህሎት አሁን በቃ ትምህርት ግን ይቆረቆረኛል ዛሬ በመተይ ማለት ነው ስድስተኛ ክፍል ላይ ተጋብተን ወዲው በሰኔ እስተሰኔ ባባት በእናቴ ደብተር ተማርኩ የቄስ ሚስት ተማሪ እየተባልኩ ሙሉ ሰቆብኛል አልሰድጅም ማለት ለማት ያው እንግዲህ ሰላም ሁኑ አመታችን አልፎ እንግዲህ ወደ ሁለተኛ አመታችን እያዘነው ተማማር ነው ማለት ነው ከበፊቱ የነበረን ነገር በጣም እና ያሁኑ እየተለያየና ቅያሬ ነገር እያመጣ እየታደሰ ነው የመጣልኝ ነው ደግሞ ምንድነው የታደሰልኝ በ13 አመቴ ነው የተዳርኩት በ13 አመቴ ተድሬ ግን የወለድኩኝ ይው ዘንድሮ ነው ማለት ነው ስሜ በለጠ ሳይ ይባላል ያው እድሜ 28 ነው ያው ከ28 ነው የነሷ ያው ባልና ሚስት ነን እኔም ተቀይሬ እነሱንም እቀይራለሁ እያልኩ እያስተማርኩ ነው አሁንም በአብዛኛው እየተቀየርነ ነው ያለነው ከቤተሰብም ጋር በደንብ በፍቅር በጣብ የለብንም በደንብ እያደርነ ነው ማለት ነው የደች ተወያይታ እንደምትመጣ ነው ያውቃለሁ ከመማር ብዙ ለውጥ ነገር ይመጣል ማለት ነው እኔ እንዲስፋፋ ለሌላ እያሰራጨው ያለውት ያለ እድሜ ጋብቻ እንዲወገድ በቃ እኛን ከዚህ ያደረሰን እንደዚህ አድርጎ ካለ እድሜያችን ተድረን እኛ ሳናድግ ባለልጅ ሆነን እኛ ሳንደረጅ ንብረታችን ሳይጎለብት ባለልጅ ሆነን እየተጨቆነ ስላለና ካለ እድሜ ጋብቻ እንዲወገድ ነው ለሌሎች በቃ የማስተናግደው ማለት ነው እያስተማመርኩም ነኝ ያለው አሁን በስኳላ ማለት ነው መውለድ እናቆማለን ኑሯችን እንግዲህ አንዲ በቃና ይሄንን ለዚህ ለኛና ለዚህ ለተፈጠረ ፍጥረትና ለኛ ያው መስተዳደሪያችን ማዳበር ነው እንጂ እንግዲህ በስኳላ እንወልዳለን አንል እንግዲህ እግዚአብሔር ፈቃድ ነው እንጂ